እኔ የምለው ምንድነው እየተፈጠረ ያለው እዚህ ሀገር ላይ? ወጣቱ ወዴት እያመራ ነው? ይሄ ስራ አጥነት በጣም ብዙ ነገሮችን እያስከተለ ነው። በነገራችሁ ላይ ከድሃ ቤተሰብም ተወለዱ ከሀብታም ቤተሰብም ተወለዱ አያገባኝም፣ ግን ኢትዮጵያ ውስጥ ስኬታማ ወጣት መሆን የምትፈልጉ ከሆነ በደንብ አድርጋችሁ አዳምጡኝ። ይሄ ስራ አጥነት ሀገራችን ላይ መብዛቱ ወጣቱ እንዲጃጃል እያደረገው ነው። እውነቴን ነው። በጣም ፈዛዛን የነሆለለ ምንም የማያስብ አምቢሽን የሌለው ዓላማ የሌለው ባውንደሪውን መተው ሲጋፉበት ምንም የማይመስለው የሰው ተከታይ አድማቂ አጨብጫቢ የሆነ ትውልድ እየተፈጠረ ነው። ይሄ ሁሉ ያመጣው ምንድነው? ስራ የለም። እውነቴን ነው። አይምሯችን በስራ አልተወጠረም። ቻይኖችን ተመልክቷቸው እነሱ በሰሩ ቲክቶክ በሚባል አፕሊኬሽን የአበሻ ወጣት ህይወቱን እያጣ ሰዓቱን እያቃጠለ የሰው አድማቂ የሆነ ነው። ቻይና ውስጥ ብትሄዱ ግን ማለት ነው ኢቭን የሚያዩት ኮንቴንት ማለት ነው የተገደበ ነው። የትምህርት፣ የማኑፋክቸሪንግ፣ የሳይንስ ቪዲዮ ነው የሚመለከቱት። እኛ ጋር ነው አሉባልታ ወጣቱን የሚያነሆልን የሚያደንዘው ነገር። እውነቴን ነው። ይሄ በጣም ያሳስባል። ይሄንን ቪዲዮ ለመስራት ትሪገር ያደረገኝ እቅዱ ኖሮኝ አይደለም፣ ግን በጣም መጃጃል በስቷልና እኔ እንዳቅሜ ባለችኝ በዚህ ትንሽዬ ሚዲያ ሃስለር ለሆናችሁ ወጣቶች፣ በተለይ ደግሞ ከደሃ ቤተሰብ የመጣችሁ ምንም የተለየ ወረሳችሁ ሀብት የሌላችሁ ሰዎች ማለት ነው ህይወትን ፊገር አውት አድርጎ ሰክሰስፉል መሆን ኢትዮጵያ ውስጥ ቀላል አይደለም። ፍላጎቱ አቅሙ ያላችሁ ግን በደንብ አድርጋችሁ አዳምጡ። ይሄ ምናልባት ታላቅ ወንድማችሁ ወይም አባታችሁ ሊሰጣችሁ ይገባ የነበረ ምክር ነው። ታላቃችሁም ታናሻችሁም ሊሆን ይችላል። አይ ዶንት ሪሊ ኬር፣ ግን ይጠቅማችኋል ብዬ ስለማምን ነው።